ጋር ልጄ ተሰደበብኝ ብላ የእናትነት ፍቅሯ ከኢማኗ አገንፍሎ ወጥቶ የሱን መኖር እክዳለው እንዳለች ሁሉ ሌላ ሀገር ላይ ደግሞ ልጇን በየቀኑ እየገበረች ልጇ በረሃብ ፍለፊቷ እየሞተ ልጇ በቦምብ ፍለፊቷ እየተበታተነ አካሉ የአላህን ታላቅነት የምትመሰክር ታማኝ ባሪያ አለችው። ስለዚህ አላህ ሱብሃነሁ ወተዓላ የሚጎልበት ምንም ነገር ስለሌለ አትሞኙ። ይሄን ካላረክልኝ ከዚህ መንገድ እወጣለሁ፣ አላህ ምንም አይጎልበትም። ምክንያቱም እዛ ጋር ልጇ እየተሰደበ አይደለም በቦምብ እየፈነዳ አካሉ ፍለፊቷ እንዲ ለቀብር እንኳን እንዳያመችሩ እየሞተ የኔ ጌታ በነገሮች ሁሉ ትክክል ነው ብሎ የምትመሰክርለት የሚመሰክርለት ባሮች ስላሉት አላህ ምንም አይጎዳም። አትሞኙ። ግን ይሄንን ቃል እንድትል ገፋፍታችሁ ምንም ያላጠፋ ልጇን ነካክታችሁ ደካማ ጎኗን ነካክታችሁ ይሄንን ቃል እንድትል ያዳረጋችኋት ሰዎች እናንተም ነገ በአላህ ዘንድ ትጠየቃላችሁ። እናንተ ተርቢያ የማታውቁት አግድም አደጎች ማለት ነው። ምንም በማያረገው ልጇ አላህ Subhanahu Wa Ta'ala በሰጠው እንትን እንደ ነውር አይታችሁ እንደዛ ከፍና ዝቅ አርጋችሁ አንድ ፍሬ ልጇን በሰው ሀገር ብዙ ነገር ሆናበት ያሳደገችው ልጇን እንደዛ ተናግራችሁ ከድንበር እንድታልፍና እንድትናገር ያደረጋችኋት በአላህ ዘንድ ነገ ትጠየቃላችሁ። ሐስቢ አላህ ወነዕመል ወኪል። አንቺ እህቴ ረጋ ብለሽ በተረጋጋ መንፈስ አንቺ ልጅሽ አጠገብሽ ነው። ቢርባው ቢጠማው ታቂዋለሽ። ፍለፊትሽ እያሳደግሽ ነው። እነዛን እናቶች አስበሽ የአላህን ታላቅነትን ሁሌም ልጃቸውን እየገበሩ የሚመሰክሩ እናቶችን አስበሽ